የዋልቤ እንግዲህ ቅመሰው ሰላም ምን ልታዘዝ? ያቺኛው አስተናጋጅ አትመጣም? የቷን? ሜሩን። እሷን ይፈልግ? አዎ። እሺ መጥቶልሻል ሰውዬሽ። እሷ እንድትታዘዘኝ ነው ፈልገው ብሏል። የዋልቤ እንግዲህ ቅመሰው ምን ቀርቶ መጣ? አንቺ ጋር ቃለኝ። የምን ዕቃ? የአንገት ሐብል። ይሄን ለመውሰድ ነው የመጣው? አዎ። ትዝታዬ እንዳያስቸግርሽ ልውሰድልሽ። አዝነልኝ ከሆነ ልቤ ላይ ያስቀመጥ ከሆነ ምን በሙሉ ውሰድልኝ። ትላንትን ውሰድልኝ፣ ፍቅርህን ውሰድልኝ። እሺ። አየህ አንተ ሁሌም እንደዚህ ነህ። እንዴት? ናፍቄ እንደመጣሁ ለማመን አትፈልግም። ልብህ እንደሚወደኝ እያወቅህ ስትሄድ እንኳን አልተግደረደርክም። እግርህን እንጂ ልብህን ሰምተህ አታውቅም። እናማ ደግመህ እንዳትመጣ። ልሄድ ነው። ሂድ፣ አታስፈራራኝ። ሂድ፣ ደግመኸኛል። በቃ ይሂድ፣ አትጨነቂ። ነገ ደግሞ ገዳም እንሄድ አይደል? በደንብ እንጸልያለን። በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ መነኮሳት ያሉባቸውን ችግሮች በመጠኑም ለመፍታት የተለያዩ ስራዎች በመሰራት